ተመልከቱት ምን እንደሚያደርግ። በኢየሱስ ስም የምታደርገውን ነገር አቁም። ለምን እኔን አትይዘኝም ነበር? ብዙዎቻችሁን መናፍስት እንደ ዕቃቃ መጫወቻ ነው የሚቆጥሯችሁ። እነርሱ የሚፈሩት ብርሃን ያለበትን ሰው ብቻ ነው። ተመልክታችኋል? የካሜራ ባለሙያውን የያዘበትን መንገድ። በተመሳሳይ መንገድ ነው በመንፈሳዊ ዓለምም ሕይወቱን የሚይዙት። I think this is the test of faith. አሁን እምነታችን የሚፈተንበት ሰዓት ነው። እኔ እምነት አለኝ በፍጹም አይዘኝም የምትሉ እስቲ ኑና ፊቱ ቁሙ። ይሄው ናና ፊቱ ሄደ ቁም። ነይ መሞከር ትፈልጊያለሽ? A mí no me tocas en el nombre de Cristo. በኢየሱስ ስም አዝሃለሁ። በኢየሱስ ስም እከለክልሃለሁ። በኢየሱስ ስም This is practical. This is what they need to do their study in theology school. ይሄንን ነው እንግዲህ ተግባራዊ ክርስትና ማለት። ይሄንን ነበር በስነ መለኮት ወይንም ቴዎሎጂ ትምህርት ቤት ውስጥ መማርና ማጥናት የነበረባቸው። እያንዳንዳችሁ በፊቱ መታችሁ ብትቆሙ መንፈሳዊ ዓለም ላይ ያላችሁን ደረጃችሁን ታውቁ ነበር። እሺ ፊቱ መቆም ትፈልጊያለሽ? ነይ ወደዚህ። አሁን በፊቱ ስትቆሚ በኢየሱስ ስም ብለሽ ተገዳደሪው። የእናንተ ትልቁ ችግር በመንፈስ አይደላችሁ። ቅድም እዚህ ቆማ የነበረችው እህታችን ራሱ ዝም ብላ ነው በኢየሱስ ስም እያለች ስትጮህ የነበረው። በመንፈስ የሆነን ጸሎት ሳይሆን ስትጸልይ የነበረው ባዶ ቃላትን ነበር ስትደጋግም የነበረው። አጠገባችሁ ላለው ሰው እንዲህ በሉት፣ ጸሎት መጸለይ ማለት ባዶ ቃላትን መደጋገም ማለት አይደለም በሉት። In the name of Jesus Christ, I'm covered by the blood of Jesus. በኢየሱስ ክርስቶስ ስም ራሴን በኢየሱስ ደም ሸፍኛለሁ። 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 ልቀቃት! አንቺ ማነሽ? እኔ የእግዚአብሔር ሴት ነኝ። ኦኬ ነይ አብረሽኝ ቁሚ። በኢየሱስ ስም ታላችሁ ስነግራችሁ የነበረው ይሄንን ነው። አሁን ለምን አይነካትም? ተግባራዊ የክርስትና ልምምድ እያሳየኋችሁ እኮ ነው። እሷ በኢየሱስ ስም ስትለው እሱ መልሶ አንቺ ማነሽ ብሎ ጠየቃት። ይሄ መናፍስቶች በመሰረታዊነት የሚጠይቁት ጥያቄ ነው። በመንፈሳዊ ዓለም ላይ ያለውን ማንነታችሁን ማወቅ ይፈልጋሉ። እዚህ መሃል አገልጋይ ወይንም ፓስተር የሆነ አለ? የቤተ ክርስቲያን አገልጋይ የሆነ ፓስተር ካለ ወደዚህ ይምጣ። ይሄ ተግባራዊ የክርስትና ትምህርት ነው። In the name of Jesus. በኢየሱስ ስም፣ በኢየሱስ ክርስቶስ ስም፣ በኃያሉ ጌታ በኢየሱስ ክርስቶስ ስም፣ in the mighty name of Jesus Christ. በኢየሱስ ስም፣ in the name of Jesus. በኢየሱስ ስም፣ in the name of Jesus Christ. ልቀቀኝ! በኢየሱስ ስም ውጣ! ውጣ! በኢየሱስ ስም ተው! አንተ በኢየሱስ ስም ልብሱን ልቀቅ! አያችሁ፣ ጸሎት መጸለይ ማለት ባዶ ቃላትን መደጋገም ማለት አይደለም። ኃይል ከናንተ የሚወጣው በመንፈስ የሆነን ጸሎት ስትጸልዩ እንጂ ፍሬ የሌላቸውን ባዶ ቃላትን ስትደጋግሙ አይደለም።
እዚህ ያላችሁት በጠቅላላ ተሰባስባችሁ እዚህ ብትመጡና መንፈሱን እንዲወጣ ብታዙት በመንፈስ ያልሆነ ባዶ ቃላትን የምትደጋግሙ ከሆነ ሁላችሁንም ነው ዘሎ የሚይዛችሁ። ምክንያቱም እሱ በመንፈስ ስለሆነ። ይህንን አይነት ተግባራዊ ትምህርትን ነበር በስነ መለኮት ትምህርት ቤቶች ውስጥ መማር የነበረባችሁ። In the mighty name of Jesus Christ. በኃያሉ በኢየሱስ ክርስቶስ ስም ነፃነትህን አውጃለሁ። አንተ ክፉ መንፈስ ለቀህ ውጣ። አሁን ነፃ ሆነ። You are free. Watch your screen. See the young man looking strangely. ተመልከቱት። አሁን ከሌላኛው ዓለም ተመልሶ ነቅቷል። He seems to have found himself in another realm. Watch your screen. He's crying. He's crying. ተመልከቱት፣ እያለቀሰ ነው። ፊቱ ሁሉ ተቀይሯል። ከዚህ በፊት ሰይጣን የዚህ ልጅ ሰውነት እንደ ቤተ መቅደስ ነበረ ይገለገልበት የነበረው። He's crying. Why are you crying? ለምንድን ነው የምታለቅሰው? የት እንዳለው ግራ ስለገባኝ ነው። የት እንዳለህ አላወቅም? ብዙ ሰዎች ላይ ጥቃት እንዳደረስክም አላወቅም? አላወቅኩም። እግዚአብሔር ስላዳነኝ አመሰግነዋለሁ። It's Jesus. Is my deliverer. ኢየሱስ ማን ነው? የኔ ነፃ አውጪ ነው። Hallelujah. Can you say the lesson we have learned today? አያችሁ፣ ዛሬ የተማርነውን ትምህርት ወደ ቤታችሁ ስትመለሱ ከዚህ በፊት ያልነበራችሁን ትልቅ ልምድን ቀስማችሁ ነው የምትመለሱት። በእምነትና በመንፈስ ካልሆነ በስተቀር በስሜትና በባዶ ቃላት መንፈሳዊ ነገሮችን መስራት እንደማይቻል አይታችኋል።